ሰላም ጤና ይስጥልን እጅጉን የምናከብራችሁ ክቡራንና ውድ አድማጭ ተከታታዮቻችን አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮ ላይክ አድርጋችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አዲስ አበባ የኦሮሚያ ክልል አካል እንድትሆን አማራጭ ሀሳብ መቅረቡ ታውቋል። የሀገራዊ ምክክር ኮሚሽኑ ያቀረበውን ሀሳብ ተመልክቶ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡት ምላሽ እጅግ አስደንጋጭና ብዙዎችን አነጋጋሪ ሆኗል። በሚቀጥሉት ደቂቃዎች ዝርዝር መረጃን ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ታጥረው የተተዉ መሬቶች ላይ ጥብቅ እርምጃ እንደሚወስዱ አስታወቁም። እነዚህ መሬቶች በምን አይነት መንገድ የታጠሩ ናቸው? የሚቀሩትስ ምን አይነት መሬቶች ናቸው? የሚለውን ዝርዝር መረጃውን ተናግረዋል። በሚቀጥሉት ደቂቃዎች ውስጥ ዝርዝር መረጃውን ትሰሙታላችሁ። አዲስ አበባ እስክንገባ ብቻችንን እንሸከማቸዋለን ማለት አይደለም። ብዙ አጋሮች አሉን። አዲስ አበባ በር ላይ ፋኖ አለ፣ የኦሮሞ ነጻነት ግንባር አለ። ስለዚህ ብዙ ወዳጆች አሉን ሲሉ ከፍተኛዋ የህወሓት አመራር ወይዘሮ ሞንጆሪኖ ተናገሩ። ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን ኦል የምትለውን ተጭነው ማብራቱን ያረጋግጡ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት መደመጥ ያለባቸውን የውጭ ዜናዎችን አስቀድም። ኢራን ባለፈው ዓመት ከኒኩሌር ፕሮግራም ጋር በተያያዘ ቁሳቁሶቿን ከናታንዝ አቅራቢያ ወደሚገኘውና ፒካክስ ማውንቴን በመባል ወደሚታወቀው ከምድር በታች የተገነባ ተቋም አዛውራለች የሚል እምነት እንዳላቸው የእስራኤል ባለስልጣናት ማስታወቃቸውን የሚዲያ ዘገባዎች አመላክተዋል። ከናታንዝ የኒኩሌር ግቢ በስተደቡብ በኩል በ2 ኪሎ ሜትር ርቀት ላይ የሚገኘው ይህ ስፍራ እንደ አውሮፓውያኖቹ አቆጣጠር ከ2020 በናታንዝ ላይ ከተሰነዘረው ጥቃት በኋላ የተገነቡ ጥልቅ የመሬት ውስጥ ዋሻዎችን ያካተተ ነው። የደህንነት ተንታኞቹ እንደሚሉት ከሆነ ተቋሙ የተገነባው ሚስጥራዊ የኒኩሌር መሰረተ ልማቶች ሊሰነዘሩ ከሚችሉ የአየር ጥቃቶች ለመጠበቅ ታስቦ እንደነም ታውቋል። የእስራኤል የደህንነት መረጃ ኢንተለጀንስ እና ሌሎች ከኒኩሌር ጋር የተያዙ መሳሪያዎች ወደዚህ የመሬት ውስጥ ገቢ ተዛውረዋል የሚል ግምት ያለው ቢሆንም እስካሁን ግን የቀረበው መረጃ የሚያረጋግጥ ይፋዊ ማስረጃ አልወጣም እየተባለ ይገኛል። በተያዘ መረጃም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋሲል ቢን ቡርሃን ቢን አብደላ ጋር በስልክ ተወያዩ። የሳውዲ ፕሬስ ኤጀንሲ እንደዘገበው ሁለቱ ወገኖች በሁለትዮሽ ግንኙነትና የጋራ ጥቅሞች ባሏቸው በበርካታ ቀጠናዊ ጉዳዮች ዙሪያ መክረዋል። ኤጀንሲው ውይይቱ ሐምሌ 14 2018 ዓ.ም መካሄዱን የገለጸ ቢሆንም የተወያዩባቸው ቀጠናዊ ጉዳዮች ዝርዝር ወይም የተፈጸሙ ስምምነቶች መኖር አለመኖራቸውን አልገለጸም። ይህ ውይይት የተካሄደው በአፍሪካ ቀንድና በመካከለኛው ምስራቅ ጂኦፖለቲካዊ ውጥረቶች በከፍተኛ ደረጃ በተባባሱበትና ኢትዮጵያና ሳውዲ አረቢያ በተለያዩ ቁልፍ ጉዳዮች ላይ የተለያዩ ቀጠናዊ ኃይሎችን በመደገፍ ላይ በሚገኙበት ወቅት እንደሆነም ተገልጿል። በተጨማሪም የየመኑ ሁቲ ንቅናቄ በሳውዲ አረቢያ ላይ የባህር ላይ ማዕቀብ መጣሉን ካስታወቀ በኋላ በቀይ ባህር ቀጠና እየጨመረ የመጣውን የጸጥታ ችግርን ተከትሎ የተደረገ ነው። ጣቢያችን የፈረንሳይ ዜና ወኪልን ጠቅሶ ሐምሌ 13 2018 ዓ.ም ባወጣው ዘገባ መሰረት ሪያድ ይህንን እርምጃ በቀጠናው ደህንነት ላይ የተቃጣ ስጋት ስትል የኮነነች ሲሆን በኢራን ከሚደገፈው ቡድን ጋር አዲስ ግጭት በተቀሰቀሰበት ወቅት በዓለም አቀፍ ደረጃ ተቀባይነት ላገኘው የየመን መንግስት ያላትን ድጋፍ እንደገና አረጋግጣለች። ዲፕሎማሲያዊ ግንኙነቶች በአፍሪካ ቀንድ ውስጥም የተለያዩ ቀጠናዊ አስተላለፎች በሚታዩበት ወቅት የተደረገ ሲሆን ሳውዲ አረቢያ በቅርቡ ከሶማሊያ ጋር ያላትን የደህንነት ትብብር አጠናክራለች።
ጣቢያችን ሐምሌ 10 ቀን 2018 ዓ.ም ኢራን ኦንላይን የተሰኘ የዜና ምንጭን ጠቅሶ እንደዘገበው ሪያድ በጋልሙዱ ግዛት ውስጥ ወደ 5000 የሚጠጉ የሶማሊያ ወታደሮችን ስልጠና በመደገፍ የመከላከያ ትብብር ስምምነቷ መተግበር መጀመሯ ተገልጿል። ሆኖም የትኛው መንግስት ስለ መርሃ ግብሩ ይፋ ማረጋገጫ አልሰጠም። በሁለቱ የውጭ ጉዳይ ሚኒስትሮች መካከል የተደረገው ይህ ውይይት በሳውዲ አረቢያ የሞት ፍርድ የተበየነባቸው ኢትዮጵያውያን ዜጎችን ዕጣ ፈንታ በተመለከተ ከሳውዲ አረቢያ ጋር ጠንካራ ዲፕሎማሲያዊ ግንኙነት እንዲደረግ በኢትዮጵያ ውስጥ ነዋሪዎች እየቀረቡ ባሉበት ወቅት ነው። አዲስ ስታንዳርድ ሰኔ 26 ቀን 2018 ዓ.ም ሚድል ኢስት ኤ የተሰኘ የዜና ምንጭን ጠቅሶ እንደዘገበው በቅርቡ ወራት ውስጥ በርካታ ኢትዮጵያን የሞት ቅጣት የተፈጸመባቸው ሲሆን በሞት ፍርድ ላይ የሚገኙ የኢትዮጵያውያን ቤተሰቦች ጣልቃ እንዲገባ ተማጽነዋል። የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች አሁንም ለአደጋ ተጋላጭ መሆናቸውን በማስጠንቀቅ የሳውዲ ባለስልጣናት የሞት ቅጣቶችን እንዲያስቆሙ አሳስበዋል። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ ቀረበ። ሀገራዊ የምክክር ጉባኤው 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎቹ በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ የሁለተኛ ቀን ምክክራቸውን አከናውነዋል። ይህም የምክክር ሂደቱ ለ3 ቀናት ያህል እንደሚቆይ የሀገራዊ የምክክር ኮሚሽን ለተመካካሪዎቹ ባቀረበው የስራ ቡድን የምክክር ስልት ሰነድ ላይ የተመላከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ እየተመካከሩ የሚገኙ ቡድኖች በተቀመጠው ጊዜ ሂደቱን ሊያጠናቅቁ እንደሚችሉም ተሰግቷል። ለኮሚሽኑ ለተመካካሪዎቹ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄ ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውበታል። ተመካካሪዎቹ 4ቱን አማራጮች በገመገሙበት የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩም የሚጠብቅ ሲሆን በሰነዱ ከተዘረዘሩ አማራጮች ውስጥም ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አላመላከተም። አዲስ አበባን ሲቲ ስቴት ወይም ራስ ገዝ የፌዴራል አካል ራሷን የቻለች ክልል፣ የኦሮሚያ ክልል ማድረግ የሚሉት ደግሞ በሰነዱ የቀረበ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋን ወሰንና የቦታዎች ስያሜዎች፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎቹ የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱም ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳ ሳይካተቱም ቀርተዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ታጥረው የተተዉ መሬቶች ላይ ጥብቅ እርምጃ እንደሚወስዱ አስታወቁም። የአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት የተቀመጡ መሬቶችን በማጣራት በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወስዱ ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ይህንን ያስታወቁት በከተማዋ አስተዳደር የ5 ዓመት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይም ነው። እንደ ከንቲባ ገለጻ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ መሆን እንደሌለባት ቀደም ሲል የተደረሰውን ስምምነት የሚጥሱ አካላት ተጨማሪ እድል እንደማይሰጣቸው ማስጠንቅቀዋል። በሌላ በኩል በከተማው የሰላምና ደህንነት ሁኔታ የተረጋጋ መሆኑን በመግለጽ በርካታ ሀገር አቀፍና ዓለም አቀፍ ዝግጅቶች ያለ የደህንነት ችግር በሰላም መጠናቀቃቸውንም አስታውቀዋል። በተጨማሪም የከተማዋ የገቢ አሰባሰብ ስርዓት መዘመኑ ውጤታማ መሆኑን ጠቅሰው በአፍሪካ ከኢኮኖሚ ኮሚሽን ጥናት መሰረት የአዲስ አበባ ገቢዎች ቢሮ በአፍሪካ ከተመረጡ 6 ምርጥ ከተሞች መካከል በአሰራር ደረጃ አንደኛ መሆኑንም ገለጹ። ከንቲባ ወይዘሮ አዳነች አቤቤ አክለውም በጤናው ዘርፍ የሕክምና ባለሙያዎች የሙያ ስነ ምግባርና የአገልግሎት ጥራት መሻሻሉን ባለፉት 5 ዓመታት የተከናወኑ የጤና አገልግሎቶችና የመሰረተ ልማት ስራዎችንም ከቀደሙት ዓመታት ጋር ሲነጻጸሩ በእጥፍ መጨመራቸውንም ገለጹ። አዲስ አበባ እስክንገባ ብቻችን እንሸከማቸዋለን ማለት አይደለም። ብዙ አጋሮች አሉን። አዲስ አበባ በር ላይ ፋኖ አለ፣ የኦሮሞ ነጻነት ግንባር አለ። ስለዚህ ብዙ
ወዳጆች አሉን ሲሉ የህወሓቷ ከፍተኛዋ መሪው ወይዘሮ ሞንጆሪኖ ተናገሩ። ይረዱኛል የሚሏቸው ኃይሎች አቅም ተማምኖ ጦርነት ውስጥ ለመግባት የሚወስን ኃይል የህወሓት ኃይል ብቻ ነው። ሰሞኑ ሞንጆሪኖ የተናገረችው ይህንን ንግግር የፌዴራል ብቻችንን አንገጥመው ማይዟችሁ ስትል ትደመጣለች። ህወሓት የፕሪቶሪያውን ስምምነት አፍርሳ ለዳግም እልቂት ጦርነት የምትደግሰው ከራሱ ኃይል ይልቅ በኤርትራ በሸኔና በፋኖ ላይ ተማምና እንደሆነም ታውቋል። እንዲህ አይነት ኋላ ቀር ስሌትን ለማስላት የህወሓት አባላት መሆንን ይጠይቃል። ለማንኛውም ማን ከማን ጋር እንደሚቆም ጦርነቱ ሲጀመር የምናየው ሆኖ ከራስ አቅም ይልቅ የሌላን አቅም ተማምኖ ጦርነት እንደ ማግኔት የሚስበው የህወሓት ጅሉ ለአንድና ለመጨረሻ ጊዜ ወደ ግብአት አፈሩ የመመለሻው ቀን የደረሰም ይመስላል። ስለዚህም ደግሞ ማንኛውም አይነት መስዋዕትነት ለመክፈል ዝግጅቱ ተጠናቆ ኢትዮጵያ ጦርነት አትፈልግም፣ ነገር ግን ተጎትጉታ ወደ ጦርነት ከገባች በብቸኝነት በድል የምትወጣው ኢትዮጵያ ብቻ ትሆናለች ሲሉ ከፍተኛው የመንግስት ባለስልጣናት ለህወሓቷ ሊቀመንበር ወይም ለህወሓቷ ከፍተኛ አመራር ለወይዘሮ ሞንጆሪኖ ጥብቅ ትዕዛዝንና ምላሽንም ሰጥተዋል።